በስልጤ ዞን ዓለም ገበያ ከተማ እየተጠናቀቀ ባለው 2017 በጀት ዓመት ማህበረሰቡን ተጠቃሚ ያደረጉ የተለያዩ የልማት ስራዎች ተከናውነዋል። በተለይ በከተማ አስተዳደሩ እየተከናወነ ያለው የአንድ ከተማ አንድ ፕሮጀክት የማህበረሰቡን ጥያቄ መሰረት ያደረገ ስለመሆኑ ተጠቅሷል። ያነጋገርናቸው የዓለም ገበያ ከተማ ነዋሪዎች እንደሚሉት ከፕሮጀክቶቹ መካከል በአካባቢያቸው የተገነባው ያለው ድልድይ ከዚህ በፊት የሰው ሕይወትን ጭምር አደጋ ላይ ይጥል የነበረ በመሆኑ ትልቅ እፎይታን የሰጣቸው መሆኑን ጠቅሰዋል። ይሄ ድልድይ ማለት በጣም ችግር ደረሰበት ነበረ። ይሄ ጋሪ ከና ሰው የገባበት ነው። እንደዚህ ሞተር የገባበት አለ። ሳይክል እንደዚሁ ሰው የተሰቃየበት በጣም ኃይለኛ ችግር ነበር። አሁን ያው በአንድ ወር ባልሞላ ሰዓት ይሄ ይታያል። ይሄ በጣም ለኛ ደስታችን ነው። ከሚሰሩ ልማቶች አንዱ ይሄ ድልድይ ነው። ከተማ ላይ ብዙ ስራዎች እየተሰሩ ነው። አይታችሁ ከሆነ ኮብልስቶኖች እየተሰሩ ነው። ስትሪት ላይቶች ከፈርጅ ማለት እቺ ከተማ የከተማ አስተዳደሩን ያገኘችው ጥር 2014 ላይ ነው። በአጭር ጊዜ ውስጥ ብዙ ልማት ስራዎች ተሰርተዋል። በከተማዋ እየተከናወኑ ያሉ የልማት ስራዎች ማህበረሰቡን ያሳተፉ መሆናቸውን የተናገሩት ነዋሪዎቹ ከጊዜ ወደ ጊዜ የዓለም ገበያ ከተማ እድገት እየጨመረና ለነዋሪዎቿ ምቹ እየሆነች እንዳለም ገልጸዋል። ከተማ አስተዳደሩ ከማዘጋጃ ቤቱ ጋር በመሆን ከተማውን የማስፋት መንገዶችን የማጽዳት ኮብል የማንጠፍ ድልድዮችን የመስራት የማህበረሰብ አገልግሎት የሚሰጡ እነዚህ ፋርማሲዎችን በመስራት የተለያዩ ስራዎችን በስፋት እየሰራ ነው ያለው። ከተማዋ አሁን ተአምር በሚባል ደረጃ ነው እያደገች ያለችው። የከተማ ስራዎች ያው ማህበረሰቡን ያሳተፈ ካልሆነ ያው ዘላቂ ሊሆን አይችልም። አሁን እኔ የሚሰራበት አካባቢ ያው የለማ ነው። ይሄ ደግሞ ከተማውን የአካባቢውም ጭምር ደረጃ ያሻሻለበት ሁኔታ ነው ያለው። የዓለም ገበያ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ሱልጣን መሐመድ ኑር በበኩላቸው በሚከናወኑ የልማት ስራዎች ውስጥ 50 በመቶ የህብረተሰቡ ተሳትፎ ስለመሆኑ ተናግረዋል። ከሚሰሩ ስራዎች ውስጥ አብዛኛው የስራችን 50% አክሎ የህብረተሰብ ተሳትፎ አለበት። በህብረተሰብ ተሳትፎና በመንግስት ትብብር ነው የሚሰራው። ያም ደግሞ በአጫጭር ጊዜ ፈጥኖ ለመስራት ክትትሎች አሉት። መሰረተ ልማቶችን ክትትል በጣም ይደረግበታል። በአንድ ከተማ አንድ ፕሮጀክት 2 ድልድዮችና አንድ የህዝብ መድኃኒት ቤትን ጨምሮ ሌሎች መሰረተ ልማቶች የተሰሩ መሆናቸውንና እስከ ሰኔ 30 የሚመረቁ መሆናቸውንም ኃላፊው ተናግረዋል። አንድ ፋርማሲ ማህበረሰብ ፋርማሲና 2 ድልድዮች አሉ። አንደኛው ይሄ ያለቀው ድልድይ 11.5 ሚሊዮን ጨርሶ ወደ አገልግሎት በቅቷል። አንደኛው አሁን እየተሰራ ያለው ከ25% ደርሷል። አሁን ስራው ማለት ነው። እሱ ወደ 10.5 ሚሊዮን ተይዞለታል። አሁን እየተሰራ ያለው እሱም በአጭር ጊዜ ውስጥ እስከ ሰኔ 30 ባለው ለመጨረስ ጥረት ያደረገና እንጨርሳው ሙሉ እምነትም አለኝ። በከተማዋ የፕሮጀክት ስራዎችን ከዚህ ቀደም ከነበረው የአፈጻጸም ብቃትን በማሳደግ እየተሰራ መሆኑን የተናገሩት የዓለም ገበያ ከተማ አስተዳደር ከንቲባ አቶ ረሻድ ሀሰን ለፕሮጀክቶቹ ከ40 ሚሊዮን ብር በላይ በጀት ወጪ መደረጉን አብራርተዋል። አላማ አድርገን የያዝነውም ስራ በተያያዘለት ጊዜ መጠናቀቅ አለበት ነው። ለዚህ ደግሞ ከስራውን ከወሰዱ አካላትም ጭምር በጋራ እየተነጋገርን ያለንበት ሁኔታ አለ። የሰው ኃይል በቂ በማስገባት በቂ ማቴሪያል በማዘጋጃት ይሄን በቀንም በማታም መስራት መቻል አለብን የሚለውን አቋም ስለወሰን እስከ ሰኔ 30 ድረስ ሁለቱም ፕሮጀክቶች ይጠናቀቃሉ ብለን በእኛ ደረጃ የያዝነው ማለት ነው። የከተማዋ ማህበረሰብ ለፕሮጀክቶቹ መሰራት የድርሻውን ከመወጣት ባለፈ በባለቤትነት ሊንከባከባቸውና ሊጠብቃቸው እንደሚገባም ከንቲባው አሳስበዋል። 50% ህብረተሰቡ ይሸፍናል። የጎደለውን ነገር እኛ በመንግስት እንሸፍናለን ስንል ህብረተሰቡ ያን ሙሉውንም መሸፈን አቅቶት አይደለም። ስለዚህ ህብረተሰቡ የባለቤትነት ስሜት እንዲሰማው እኛ የማሳተፍ ስራዎችን እየሰራን ያለንበት ሁኔታ አለ። ከዛ በተጨማሪ ክትትልም ሌሎች ስራዎችንም ስንሰራ ማህበረሰቡ እነዛን ስራዎች የመጠበቅ ራሱ ነው የሚጠብቃቸው። ከንቲባው አቶ ረሻድ አክለውም በቀጣይ 2018 በጀት ዓመት ማህበረሰቡን ይበልጥ ተጠቃሚ የሚያደርጉ ሌሎች የልማት ስራዎች ላይ ትኩረት አድርጎ ለመስራት እቅዶችን እያዘጋጁ መሆናቸውን ጠቅሰዋል። እንደ ሀገር ተይዞ የተሰራ ያለው የኮሪደር ልማት በከተማው በዋናው አስፋልት የምንሰራቸው ስራዎች አሉ። እነዚህ ስራዎች በመጠኑም ጭምር አሁን የእቅድ ጊዜ ነው። የ2018 የእቅድ ጊዜ ነው። ትልቁ ስራችን ብለን የከተማው ከተማ ኮሪደር የሚለውን ፕሮጀክት አንዱ፣ ሁለተኛው በከተማ አስተዳደሩ ደረጃ አሁን እንጀምረዋለን ብለን ያሰብነው G+2 የከንቲባ ህንፃ አለ። ትልቅ ፕሮጀክት ነው።